ሰላም ሰላም እንዴት ናችሁ? እስኪ ሶስት ቋንቋ በአንድ መማር የሚፈልግ በስነ ስርዓት እንግሊዝኛ፣ ትግርኛና አማርኛ መማር ለሚፈልግ ሰው ይሄን ቻናል ብቻ መምረጥ ነው ያለበት። ማለት እስኪ ለመጀመሪያ ቁጥሮችን እናያለን። እስኪ ቁጥሮቹን እስኪ ከአንድ እስከ አምስት ግን ኦኬ ዋን እንላለን በእንግሊዝኛ፣ በአማርኛ ደግሞ አንድ እንላለን፣ በትግርኛ ደግሞ ሐደ እንላለን። ራይት። እስኪ ነምበር ቱ ሁለተኛ እንዴት ነው? ሁለተኛ ኢስ ነምበር ቱ ሂር ሁለት እንላለን በአማርኛ፣ ኤንድ በትግርኛ ደግሞ ክልተ እንላለን። and number three ምንድን ነው? ሶስት we said here and then ሶስት and then ሰለስተ right ሶስት ሰለስተ። እስኪ number four አራተኛ four FOUR and then አራት እንላለን እዚህ ጋር አርባዕተ እንላለን በትግርኛ አራት አርባዕተ። five አምስተኛ here five በትግርኛ አምስት ስንል በአማርኛ ደግሞ ሐሙሽተ እንላለን። ኦኬ ሶ ዚስ ኦል and next time we are going to know start so comment የሚጻፍ ካላችሁ ወይም ደግሞ ላይክ መሰራት ያለበትን ነገር የምትሉ ነገር write me in a comment I will ኦኬ። ስለዚህ በዚህ መሰረት ላይ እየተማርን እንሄዳለን። thank you subscribe